ጤና ይስጥልኝ ውድ አድማጮች፣ ይህ ሼክ ዘ ማይንድ የተሰኘ ዩቲዩብ ቻናል ነው። ላይክ፣ ሰብስክራይብ እንዲሁም ሀሳባችሁን ኮመንት ላይ ማስቀመጥ እንዳትረሱ። እኛ ኢትዮጵያውያንን ጠፍሮ የያዘ ምንድን ነው? ጸሐፊ አሰፋ ኃይሉ። ከ20 ምናምን ዓመታት በፊት ከዩኒቨርሲቲ የመመረቂያ ጥናት የሰራሁት በፍሪደም ኦፍ አሶሲዬሽን ላይ ነበር። ያ ጥናት በተለያየ ሰዎች ፖለቲካዊ ማህበሮችን የሚፈጥሩበት ሂደትን በፓርቲ ምስረታና እንቅስቃሴዎች ላይ ያሏቸውን ነፃነቶችና ገደቦች በዓላማ ዙሪያና በሀገራችንም አክሮስ ሴንቸር ያሉትን አንኳር እውነቶች ለመዳሰስ የሞከርኩበት ጥናት ነበር። የኢትዮጵያችንን በተመለከተ ከኔ በፊት ጉዳዩን ያጠኑ ጥቂት የውጭና የሀገር ውስጥ ምሁራን ነበሩ። የሚገርመኝ አንድ ነገር የጥናቶቹ ሁሉ ግኝት ድምዳሜ የኢትዮጵያ ሕዝብ በንጉሱም ዘመን በወታደራዊ ደርግ ዘመን ሆነ በኢህአዴግ ዘመን ሌላ ቀርቶ አሁን ላይ በአንድ አይነት ባህሪ የተቃኘ መሆኑ ነው። በኢትዮጵያውያን ለምን የመልቲ ፓርቲ አስተሳሰብ አልዳበረም? ለምን የተቃውሞ ድምፅ ሰብሰብ ብሎ በማህበር ተደራጅቶ ማሰማት፣ ለጋራ መብት በጋራ መቆም ለምንድን ነው ኢትዮጵያውያንን የሚያስፈራቸው? ምንድን ነው የያዘን? የሁላችንም ጥያቄ ነው። ዋና ታሪካዊ ምንጭ የእኛ የኢትዮጵያውያን አስተሳሰብ ወይም አመለካከት ነው የሚል ነው። እኛ ኢትዮጵያውያን ስር የሰደደ የተገዥነት ስነ-ልቦና ያለን ህዝቦች ነን። አብረን በጋራ ተደራጅተን መብታችንን ከመጠየቅ የያዘን ነገር ጥልቅ የሆነ ሌላን ሰው የሚጠራጠር የወል ሰብዕናችን ነው። ስልጣን ካላቸው ኃይለኛ አካልና ከባለ ጊዜ ጋር ጫና አድርጎ አፍ መካፈት ለቅስፈት ይዳርጋል የሚለው ዘመን ያፈጀ የፍርሃት ባህሪያችን ነው። እጅግ ጥልቅ መሰረት ያለውና ከዘር ማንዘር የወረደ የአድርባይነት በሽታችን ባህላችንንም ነው። የራሳችንን መብት ለመጠየቅ መፍራት ብቻ አይደለም፣ ሌላውም ከኛ በአቅም ያነሰ ነው የምንለው ሰው መብቱን እንዳይጠይቅና አሊያም ተቃውሞውን እንዲተነፍስ አንፈቅድለትም። በድሮ ዘመን ባሪያና አሽከር ወይም ጢሰኛ ወይ የቤት ሰራተኛ ወይ የበታች ሰራተኛ መብቴ ነው የሚለውን ወይም ቅር ያለውን እንዲስተካከልለት የሚሻውን ነገር ከመጠየቅ እኛ ኢትዮጵያውያን በመጀመሪያ የሚመጣልን ሐሳብ ጥጋብ ይዞት ነው የሚል ነው። ተረቶቻችን፣ ምሳሌዎቻችን እና ስነ ልቦናችን ሁሉ ጥጋበኛን ያወግዛል። የመብት ጥያቄ ሁሉ ከትዕቢት የመነጨ ከመታበይ የመጣ ይመስለናል። ጥጋቡን ሳላስተነፍስለት የቀረው እንደሆን እኔን አያድርገኝ እየተባለ ይዛታል። እውር ቢሸፍት እስከ ጓሮ ነው እየተባለ ይዘበታል። በቅሎ ገመዷን በጠሰች በራሷ አሳጠረች እየተባለ ይሳለቃል። ይቺ ባቂላ ያደረች እንደሆነ አትቆረጠምም ይባላል። ለአክራፊ ቁርሱ እራቱ ይሆናል ይባልለታል። አጓጉል የረዘመች የማሽላ ዛፍ አንድም ለወፍ አሊያም ለወንጭፍ እየተባለ ከሰው ተነጥሎ አጉል መንጠራራት ለመቅሰፍ እንደሚዳርግ ይሰበካል። አጉል መንፈራገጥ ለመላላጥ ይባላል። ቆማጣ ሲጠግብ በትሩን ይወረውራል እየተባለ ጥጋቡ መሳለቂያ ይደረጋል። ንጉሥ አይከሰስ ሰማይ አይታረስ እንላለን። ወንዝ ቁልቁል እንጂ ሽቅብ አይፈስም እንላለን። ወደ ላይ እናንጋጠህ ለበላዮችህ ምን ማድረግ እንዳለባቸው መንገር ድፍረት ነው፣ ብልግና ነው፣ ጥጋብ ነው እና ዝምታ ወርቅ መሆኑን እንሰብካለን። ዝም ባለ አፍ ዝንብ አይገባም መሆኑን እንማራለን። በአፍ ይጠፉ በለፈለፉ እየተባለ ይተረታል። ሰው ያመነበትን አውጥቶ እንዳይናገር የሚሰለጥን የዝጎች ባህል ነው ያለን። መከበር በከንፈር መሆኑን እናምናለን። ኢፍታዊነት ከመጋፈጥ ይልቅ በአድርባይነት የምናገኛትን ሽልማት ትናፍቀናለች።
በእነዚህ ከዘር ማንዘር ከወረስናቸው የፖለቲካዊ ውርዴዎች ይባብሉ ደግሞ በኢትዮጵያችን የመንግስትነትና ስልጣንን የያዙ ገዢዎች ሁሉ ደግሞ እስካሁንም ድረስ በስልጣናቸው ላይ ጥያቄ ያነሳባቸውን ማንኛውም አካል የሚያስተናግዱት እጅግ አስከፊውን ቅጣት በማከናነብ ነው። ደፍሮ ስልጣንን የተቃወመ ሰው ወይም የሰዎችን ስብስብ አይቀጡ ቅጣት ቀጥቶ ሌሎች እንዳይነሱ መቀጣጫ ማድረግ ነው። ለዘመናት የኖረ ያለቀቀን ባህላችን የተቃወመ ሰው የሚቀጣው የራሱን ፋንታ ብቻ አይደለም፣ የሌሎችንም ድርሻ ነው። ሌሎች እሱን አይተው አደብ ገዝተው መቀመጥ አለባቸው። አፄ ዮሐንስ ያመጹባቸውን ወለዮችና ጎጃሚዎች ወረው ጨፍጭፈው ዘርፈው አልበቃ ብሏቸው የየሰውን እጅ ቆርጠው ይመለሱ ነበር። አፄ ቴዎድሮስ ሸዋ፣ ጎጃም፣ ወሎ ራሱ ጎንደር ላይ ዘምተው ዘርፈው አቃጥለው ገድለው አላረካ ሲላቸው የሰውን እጅ ሁሉ ቆርጠው ጥለው ይመለሱ ነበር። ጎንደር ከተማዋ ሙሉዋን በታሪኳ 3-4 ጊዜ ስትቃጠል አንዴ ዮዲት ጉዲት፣ ግራኝ አህመድ፣ ደርቡሽ እያለ በመጨረሻ ራሳቸው አፄ ቴዎድሮስ ናቸው ሌላ ቦታ ዘምቼ ስመለስ ከድታችሁ ጠብቃችሁኝ ብለው ከተማዋን ያቃጠሏት። ሌላ ቀርቶ እሳቸውን ለመቀበል አበባ ይዘው የወጡ ሴቶች አልቀሯቸውም። በሀገራችን ስልጣንን በተቃወሙ ላይ ከሰማይ የአውሮፕላን ጥቃት ማዝነብ የጀመሩት ቀዳማዊ ኃይለ ሥላሴ ናቸው። ደርግ ቀጠለበት። ኢህአዲግ በሄሊኮፕተር ያጭድ ነበር ሶማሊያ ድረስ ሄዶ። ይህኛው የብልጽግና መንግስት በስልጣኑ ላይ የተነሱበትን የገዛ ወገኖቹን በድሮንና ሄሊኮፕተር ያጭዳል። የዘር ውርስ ነው፣ የማይለቅ ውርዴያችን ነው። የተቃወሙንን ያለ ምህረት መቅጣት። ይህ ነገር የሚጀምረው በቤት ውስጥ ከህፃናት አስተዳደግ ጀምሮ ነው። በእኛ ሀገር እስከ ቅርብ ጊዜ ህፃን ልጅ ከነስሙ አሽከር ነው፣ ጩሉ ነው፣ ከቁም ነገር የማይጣፍ ነው። እንዲከበር የሆነ ነገር ይዞ ወይ ሰርቶ ማሳየት አለበት። አለበለዚያ በሌላ ሰው ቁጥጥር ስር ነው። የሚቸረው እንጂ የሚጠይቀው መብት የለውም። አለዚያ አይቀጡ ቅጣት ይጠብቀዋል። ሰጥ ለጥ ብሎ ለአውቶሪቲ መገዛት የምንለምደው በህፃንነታችን ነው። የታዛዥነት አመል የሚያሸልምበት ማጉረምረም የሚያስኮረኩምበት አስተዳደግ ነው ያለን። ልጅ ፊቱን አይበርደውም፣ ደሃ ህዝብም አይረበውም፣ አሽከር መረገጥ አይቆረቁረውም። የምንኖረው በአገዛዞች መልካም ፍቃድ ነው እንጂ እኛ የተገባን ባለመብቶች ሆነን አይደለም። እነዚህን የመሳሰሉ ስር የሰደዱ አስተሳሰቦች ናቸው ቢያንስ ያለፈውን በዓለም ሁሉ ንቃት ያላቸው ህዝቦች በምድራቸው ማንበር የቻሉትን የመናገር፣ የመቃወም፣ የመጻፍ፣ የመሰብሰብ፣ ሰላማዊ ተቃውሞ የማድረግና ለፖለቲካዊ ወይም ለስልጣን መያዝ ዓላማ ተሰብስቦ የመደራጀት መብታችንን ማስከበር እንዳልቻልን ቀፍድደው የያዙን። በእነዚህ ሁሉ ላይ ደግሞ ህዝቡ ራሱ ሴንሰር እንዲያደርግ ጥላውን እንኳን እንዳያምን እርስ በርሱ እንዳይተማመን የሚያደርጉ የመንግስት የምስጢር ወሬ አቃባዮች፣ ሰላዮች ደግሞ ተመድበውበታል። ዛሬ አፍህን ከፍተህ በማግስቱ የለህም። ሐሳብህ ሊያወያየህ የቀረበ ተናግሮ አናጋሪ ነው። ማንንም አታምንም። ስለሆነም ግፋ ቢል በዘመድ አዝማድ በቅርብ ቤተሰብ ትደራጃለህ። ለዚህም ነው በሀገራችን በ1900ዎቹ የታዩ የተቃውሞ እንቅስቃሴዎች በአብዛኛው በአንድ ቤተሰብ አባላት፣ በአንድ ወገን፣ በአንድ ብሔር፣ በአንድ ካዴት ሁሉ ሊሆን የበቁት። ማንም ስለማይተማመን ባለንጀራ በየወንዙ ይማማላል። ሲጀመር እንጂ ሲጨረስ የሚታይ ህብረት የለም።
ውድ አድማጮች ቻናላችንን ሰብስክራይብ ማድረግ እንዳይረሱ። እንዲሁም ክፍል 2 በቅርቡ የምንለቅላችሁ ይሆናል። ሐሳባችሁን ኮሜንት ላይ መግለጻችሁን እንዳትረሱ። እናመሰግናለን።